ሰው ጋይስ ኢንትሪያችን ወስደናል። ይሄን ትሬድ ለምን እንደወሰድነው፣ ቲፒያችንን ለምን እዚህ ጋር እንዳደረግን፣ ስቶክ ሎዛችን ለምን እዚህ ጋር እንዳደረግን የመሳሰሉትን አስረዳችኋለሁ። ሰው እሁድ ላይ የለቀኩት ቪዲዮ ላይ እንዳስረዳኋችሁ አግሬሲቭሊ ዳውን ትሬንድ ነው ዴይሊ እና ዊክሊ ላይ። ሶ ኤሪያ ኦፍ ኢንትረስት ላይ ደግሞ ሪጀክት አድርጎልኛል። ይሄ ኤሪያ ኦፍ ኢንትረስት ላይ ሞር ፓወርፉል የሚያደርገው ደግሞ እዚህ ጋር ሪጀክት ማድረጉ ፕሪቪየስ ስትራክቸራል ዞን ላይ ሪጀክት ያደረገልን። ሶ ወደ ሎወር ታይም ፍሬም ስንወርድ የተለመዱ ፓተርኖችን ነው እየሰጠን ያለን ማለት ነው። ብሬክ ያደርጋል፣ ሪቴስት፣ ከዛ ብሬክ ያደርግልናል፣ ትሬዱ ሪቴስት፣ ብሬክ ያደርግልናል፣ ሪቴስት፣ ብሬክ ያደርገልን። በስትሮንግ ዞን ላይ ነው ሪቴስት ያደረገው። መልቲፕል ሪጀክሽን እና ያለን እዚህ ጋር የፎር ሃወር ካንድልስቲክን፣ ከዛ ባለፈ ደግሞ ሙቪንግ አቨሬጁንም ሪጀክት አድርጎታል። ሶ ይህን ኮንፍሉዌንስ በምመለክበት ጊዜ እስቲ ወደ ሎወር ታይም ፍሬም ደግሞ ስንሄድ ሪቨርሳል ካንድስቲክ ሰጥቶናል። ሪቨርሳል ካንድስቲክ ማለትም ሌፍት ሄድ ራይት ሾልደር ሄድ ኤንድ ሾልደር ፓተርን ማለት ነው። ሄድ ኤንድ ሾልደር ፓተርን ሰጠን። ከዛ በኋላ ኔክ ላይኑ ላይ ሪቴስት እንደማድረግ አረገ። ትሬዱን ወደ ዳውን ትሬንድ ኤክስፔክት እያረኩት ነው። እስቲ የሚሆነው እናያለን። ሶ ጋይስ ማርኬት አፕዴት እናርግ። ዛሬ ትንሽ ሙቭ እያሳየ ይመስላል። ሰኞ ዕለት የገባሁትን ትሬድ ለምን እንደገባሁት ነግሬያቸዋለሁ። ስቶክ ሉዙን እዚህ ጋር ፕሌስ ያደረግንበት ምክንያት አንደኛ እዚህ አካባቢ የፕሪቪየስ ዴይን ካንድስቲክ ሊኩዊዲቲ ቴክ ሊያደርግ ይችላል። ስለዚህ ትንሽ ከሱ ላይ ያደርገነዋል ማለት ነው። ቴክ ፕሮፊቱን ደግሞ ቢሎው ኤሪያ ኦፍ ኢንትረስት ነው ያደረግንበት። በዛ ይህን ያደረኩበት ምክንያት ደግሞ ወደ ኋላ ስንመለከት እዚህ አካባቢ ብዙም ሪያክሽን የለውም፣ ጀስት ትሬንድ ነው ያደረገው አግሬሲቭሊ። ሰው አትሊስት እዚህ ዞን ድረስ ፕራይሱ ይመጣል ብዬ ያሰብኩት ነው። ከዛ በኋላ ደግሞ ሮብለት ፐርፌክት ሴታፕ ሰጥቶኝ ነበር። ይሄ ሴታፕ ሁል ጊዜ የማየውና በቃ የምገባው ሴታፕ ነው። ሶ ዴይሊ ላይ እንደምንመለከተው ይሄንን ኢንትሪ ሃይድ ላድርግላችሁና አስረዳችኋለሁ። ሶ ይሄ ፐርፌክት ሴታፕ ያልኩት ዴይሊ ላይ እንዳየነው ኤሪያ ኦፍ ኢንትረስት ላይ ሪጀክት አድርጎልናል። ካንድስቲክ ሪጀክሽኖች አሉ። ፕሪቪየስ ስትራክቸራል ዞን ላይ ነው ሪጀክት ያደረገልን። ከዛ በኋላ ደግሞ ፕራይሱ ወደ ታች ስለመሄዱ ማክሰኞ ላይ ኮንፊርም ማድረግን ስንል ምንድን ነው ካንድስቲክ ኢንገልፊንግ ኦር ደግሞ ሪጀክሽን ካንድስቲክ የምንላት ይቺ ካንድስቲክ ከዚህ ካንድስቲክ ስር ዘጋች ማለት ነው። ሶ ዴይሊ ክሎዙ እንደዚህ ስለነበር ሮብለት ትንሽ ሪቴስት እስኪያደርግልኝ እየጠበኩት ነበር። ፎር ሃወር ላይ እናየዋለን። ሶ እዚህ ጋር ዘጋ ማለት ነው ማክሰኞ ዕለት። ከዛ ፎር ሃወር ኤዥያን ሴክሽን ላይ ሪቴስት እያደረገ ነበር። ዋን ሃወር ላይ ክሊር ሆኖ ይታየናል። ሪቴስት ካደረገ በኋላ ይሄ ኢንገልፊንግ ካንድስቲኮች ኦር ኮንቲኒየስ ሞሽን ሲያሳየን የነበረው ለንደን ሴክሽን ማለት ነው 5 ሰዓት ላይ ነበር። 6 ሰዓት ላይ ፎር ሃወር ክሎዘሩን ጠበቅኩኝና ፎር ሃወር ክሎዝ ኢንገልፍ አድርጎ ሲዘጋልኝ እዚህ ጋር ኢንትሪ ወሰድኩኝ ማለት ነው። ኢንትሪ ወሰድኩኝ አባቭ ዲስ ሃይ ሊኩዊዲቲ እዚህ ጋር ቴክ ሊያደርግ ስለሚችል ከዚች ትንሽ ከፍ አድርጌ ስቶክ ሉዜን አስቀመጥኩኝ። ቴክ ፕሮፊቴን ደግሞ ኤሪያ ኦፍ ኢንትረስት ላይ አስቀመጥኩኝ ማለት ነው። ሶ ሪስክ ሪዋርዴ 1 to 2 ነው። ያ በእርግጥ ስዊንግ ነው። አሁን ማርኬቱ ያለበት ይሄ ጂኦፖለቲክሱ በጣም የሚያስጠላ ስለሆነ እና ይሄ ፕራይሱን ሊኩዊዴት እያደረገ ስለሆነ ሞር ስፔስ ሰጥቼዋለሁ። ሰፋ ያለ ኢንትሪ ነው የወሰድኩት። ይሄ ሞር ስዊንግ ነው ማለትም ይችን ቴክ ፕሮፊት ቴክ ለማድረግ ሜቢ ከ5 እስከ 8 ቀን ሊፈጅብን ይችላል። ይቺ ግን በ2 እና በ3 ቀን ውስጥ ሂት ሊያደርግልኝ ይችላል። እንደምመለከተው ወደ ቴክ ፕሮፊት እየሄደ ነው። እስቲ ቀጣይ ደግሞ አፕዴት አደርጋችኋለሁ። ኦራይት ጋይስ ማርኬት አፕዴት። ማርኬቱ በእኛ ዳይሬክሽን ሙቭ እያደረገ ይመስላል። ሶ ዳይሬክሽናችን ልክ ነው ማለት ነው። ኢንትሪያችንም ጥሩ ነው ማለት ነው። እንዲህ አይነት ዊን ትሬዶች ካገኘን በጥሩ መልኩ አናላይዝ አድርገነዋል ማለት ነው። አሁን ከመጀመሪያ አንስቼ ይሄን ትሬድ እንዴት አናላይዝ እንዳደረኩትና ለምን እንደወሰድኩት አስረዳችኋለሁ። ከዛ በኋላ ደግሞ ላስት ዊክ አናላይዝ ያደረግናቸውን ትሬዶች በእኛ ዳይሬክሽን ሄዱልንም አጌንስት ሄዱትንም እናያለን ማለት ነው። እሺ ይሄን ትሬድ ኢንትሪ 3 ዊክሊ ላይ ምንድነው አየን ያልኩት ትሬንድ እያደረገ ነው ወደ ዳውን ማለት ነው። ማለት አግሬሲቭሊ ምንም ሪቴስት ለማድረግ እየፈለገ አይደለም ፎር ደ ላስት 5-6 ዊክ አካባቢ። ከዛ ዴይሊ ላይ በምንመለከትበት ጊዜ ደግሞ ብሬክ ኤንድ ሪቴስት ፓተርን ነው እየሰጠን ያለ ነው። ይሄ ማለት የተለመደ ፓተርን ነው። ማርኬት ምን ጊዜም ሪቴስት እያደረገ ብሬክ ያደርጋል፣
ሪቴስት እያደረገ ብሬክ ያደርጋል። እንደምታዩት ሪቴስት እያደረገ ብሬክ ያደርጋል። ሪቴስት እያደረገ ብሬክ ያደርጋል። እኛ ፕሪዲክት ያደረግነው ይሄንን ሙቭ ነው ማለት ነው። እንደምትመለከቱት እዚች ጋር ሪቴስት እንዲያደርግልን ጠብቀን ይሄን ሙቭ ነው ፕሪዲክት ያደረግነው ማለት ነው። ይሄን ደግሞ ኮንፊርም ያደረግንበት ምክንያት ብሬክ ካደረገልን በኋላ አንደኛ ይሄ ማርኬት ሪቴስት ያደረግ ፕሪቪየስ ስትራክቸር ዞን ላይ ሪቴስት አድርጎልናል። በመቀጠል ካንድስቲክ ሪጀክሽን አሳይቶናል። ዴይሊ ካንድስቲክ ሪጀክሽን ዴይሊ ስንመለከት ኤሪያ ኦፍ ኢንትረስት ላይ ተች አድርጎ ሪቴስት አድርጓል። ሶ መንዳይ ላይ ኤሪያ ኦፍ ኢንትረስትን ተች አድርጎ ሪጀክት ሲያደርግ ኢንትሪውን ወሰድኩኝ ማለት ነው። ሶ ዴይሊ ላይ ብቻ ይቺ አይደለም የወሰድኩት። 4 ሃወር ላይ በምናይበት ጊዜ መልቲፕል ሪጀክሽን አለ እዚህ ጋር 4 ሃወር ካንድስቲክ በጣም ጥሩ። 1 ሃወር ላይ ስታዩት ደግሞ ሃንድሉ ኢንገልፍ አድርጓል። እኚህን ስትራክቸር ዞን ብሬክ አድርጎታል። ሶ እዚህ አካባቢ ላይ የደረስኩት ይሄ ሰዓቱ ወደ 4 ሰዓት አካባቢ ለንደን ፍሪ ለንደን አካባቢ ነበር ኢንትሪውን የወሰድኩት። እንደምታዩት ከዚህ በፊት እንደዚህ አይነት በጣም ሰፊ ስቶፕ ሉዝ አልወስዱም። አሁን ላይ እየወሰድኩ ያለሁበት ምክንያት አሁን ጂኦፖለቲክሱ ጥሩ አይደለም። ማርኬት ብዙ ማኒፕሌት እያደረገ ነው። ሰው ማርኬት እንዳያስወጣኝ ነው ማለት ነው። ሰው ከዛ ሌላ ኢንትሪ አግኝተን ነበር እዚህ ጋር። ቆይ ይሄን ሀይድ ላድርገው። እዚህ ጋር ደግሞ ሌላ ኢንትሪ አግኝተን ነበር። ይሄ ደግሞ ፐርፌክት የምለው ኢንትሪ ነው፣ ሞስት ኦፍ ደ ታይም የምወስደው ማለት ነው። ያ ምንድን ነው ሪቴስት ካደረገ በኋላ ኮንፊርም አድርጎናል። ይቺን ዞን ፕሪቪየስ ዋን ኢንገልፍ አድርጎ ቢሎ ክሎዝ አድርጓል። ሶ ይሄ በጣም አሪፍ ኮንፈርሜሽን ነው። ማርኬቱ ወደ ታች በእኛ ዳይሬክሽን ለመሄድ እንደወሰነ ያሳየናል ማለት ነው። ከዛ በኋላ ሮብ ዕለት ላይ ኤዥያን ሴክሽን ላይ ሪቴስት እስኪያደርግልኝ ያየው ሶ እኚህ ሁለት ካንድስቲኮች ሪቴስት አደረገ። ከዛ በኋላ ኢንገልፊንግ ካንድስቲክ ስጠብቅ ነበር። ኢንገልፊንግ ካንድስቲክ ደግሞ ኮንፈርሜሽን ነው። 1 ሃወር ላይ እንደምታዩት ፎር ደ ላስት 3-4 ሃወር ቾፕ የነበረውን ማርኬት ኢንገልፍ አድርጎ ብሬክ አደረገው። ሶ ሞር ኮንፊርም ማድረግ ፈልጌ ነበር። 4 ሃወር ካንድስቲክ ክሎዝ እስኪያደርግ ጠበቅኩኝ። ከዛ እዚህ ጋር ኢንትሬን ወሰድኩኝ ማለት ነው። ስቶፕ ሉዜን አባቭ 4 ሃወር ሎወር ሃይን ያደረኩት ምክንያቱም እዚህ አካባቢ ሊኩዊዲቲ አለ። ሊኩዊዲቲ የሚባል ኮንሰፕት ያው ወደፊት እንረዳለን። ሊኩዊዲቲ ማለት ገንዘብ ማለት ነው። ሶ እዚህ አካባቢ ብዙ ኦርደሮች ስላሉ ማርኬት መጥቶ ስዊፕ አድርጎት ሊመጣ ይችላል ነው። እንዳልኩትም ደግሞ ይኸው እቺ ዊክ እዚህ አካባቢ ያሉትን ሊኩዊዲቲዎች ነው ቴክ አድርጋ የመጣችው። 1 ሃወር ላይ ካያችሁት ብዙ ሊኩዊዲቲ አለ። እዚህ ጋር ሊኩዊዲቲ ነው። እዚህ ጋር እንደምታዩት እኚህ ሁሉ ሊኩዊዲቲዎች ቴክ አደረገና አሁን ወደ ቲፒ እየሄደ ይገኛል ማለት ነው። ሶ ይሄንን ትሬድ ለ3 ቀን አካባቢ ይዤዋለሁ። ይሄ የመጀመሪያውን ትሬድ ደግሞ ለ5 ቀን ይዤዋለሁ። ያው ይሄ ትንሽ ጊዜ ይወስዳል። ያው ስዊንግ ትሬደር ስለሆንን ትንሽ ጊዜ ይወስዳል። ሶ ይሄን ይመስላል ባለፈው ሳምንት ላይ የወሰድናቸው ትሬድ። ከዛ ውጭ ደግሞ አናላይዝ ያደረግናቸውን ስንመለከት ጂቢፒ ዩኤስዲ ምንድነው ኤክስፔክት ሳደርግ የነበረው እዚህ ዞን ላይ ሪቴስት አድርጎ ትንሽ ሪጀክሽን ስጠብቅ ነበር የነበረው። እዚህ ጋር ምንም አይነት ሪጀክሽን አልሰጠኝም። ዳይሬክትሊ ነው ወደ ዳውንዋርድ ማርኬቱ ሄደው። ስለዚህ ይሄንን ማርኬት ኢንትሪ ልወስድ አልቻልኩም ማለት ነው። ዩኤስዲ ካድን ስንመለከት እዚች ኤሪያ ኦፍ ኢንትረስት ላይ ሪጀክሽን እየጠበቅኩኝ ነበር። ምንም አይነት ሪጀክሽን ያልሰጠኝም። ቺን ካንድ እንደምታዩት እንደውም ኢንገልፍ አድርጎ አባቭ ኤሪያ ኦፍ ኢንትረስት ነው ክሎዝ ያደረገው። ሶ ይሄም ትሬድ ኢንትሪያችን አልሰጠንም፣ ትተነዋል ማለት ነው። ዩሮ ዩኤስዲ እዚህ አካባቢ ነበረ ስናየው የነበረው። እዚች ጋር 4 ሃወር ላይ ሰፖርት ኤንድ ሬዚስታንስ ዞን ነበረች። ሶ እዚች ጋር ሪቴስት አድርጎ ትንሽ ኢንገልፍ እንዲያደርግልኝ ነበር ማርኬቱን ስጠብቀው። ይሄም አናላይዝ እንዳደረኩት አልሄደም፣ ወደ ዳውንዋርድ ነው ማርኬቱ ሄደው። ሶ ይሄንን ሉዝ አቮይድ አድርገናል። ሶ ጂቢፒ ካድ ፐርፌክትሊ አናላይዝ እንዳደረግ ነው የነገረን። እዚህ ጋር ሙቪንግ አቨሬጅ ሪጀክት እያደረገ ነው። ከዛ ባለፈ ደግሞ ኤሪያ ኦፍ ኢንትረስታችን ላይ ሪጀክሽን እያሳየን ነው። ከዛ በኋላ ይሄ ኢንገልፍ ያደረገው ካንድስቲክ ላይ ኢንትሪ ሊሰጠኝ አልቻለም። ግን በነጋታው ማለትም ማክሰኞ ዕለት ይቺን ዊክ ጠብቄ 4 ሃወር ላይ ስናየው ኤዥያን ሴክሽን ሪቴስት እያደረገ ይገኛል። ሶ እዚህ አካባቢ ኢንትሪ መፈለግ እንችል ነበር ማለት ነው።
ይሄም እንደዛው ነው። እዚህ ጋር ሪቴስት እስኪያደርግልኝ እየጠበኩት ነበር። ኤሪያ ኦፍ ኢንትረስቱን ሪቴስት አላደረገልንም። ጂቢፒዩኤስዲም እዚህ ጋር ኢንገልፊንግ እየጠበቅን ነበር፣ ካንድስቲክ ሪጀክሽን ማለት ነው። ይሄንን ሊሰጠን አልቻለም። ዳውንዋርድ ነው ሙቭ ያደረገው ማርኬቱ። ሶ ዊ አር ናት ኢንትረስትድ ኢን ዲስ ቱ። ሶ ጋይስ ላስት ዊክ አናላይዝ ያደረግናቸው ከረንሲዎች እነኚህ ይመስላሉ። እዚህ ጋር አሪፍ ኢንትሪ ከውት አድርገናል። ይህን ኢንትሪ ሜቢ ሰኞ ማክሰኞ የምንወጣው ይመስለኛል። የቀጣዩ ሳምንት አናላይዝ ደግሞ እስቲ ወደ በኋላ የምለቀው ይሆናል።